ራራራ ሊቀመንበር ነው እንዴ? በሊቀመንበር ውሰጅበት። አዎ ታየ ውሰጅበት። ሆነ አይቀርማ ውሰጁ። እናቴዋ አየየየየየ እሷን የግብጧ አረቂ ነው ሞጣዬ ኃይለኛ ነው። አይ ውሰጅበት፣ ችግር የለውም። ለሁሉም ነገር ጥሩ ነው። ለድንግሎች ደግሞ ጥሩ ነው። ለድንግሎች ጥሩ ነው። ውሰጅበት። ለበኔ ሂሳብ በእውነት ደስ ትላለች በጣም ይቺ። ታይ ቁጭ በይ፣ ችግር የለው እንትን ነው ብር ነው የሚልኩልሽ። ደስ ሁሉ ያደረጉልሽ። ጎጃሚያ የትግሬው ንጉስ ራሱ አንገቱን ቆርጦ ስለሄደ የጎጃም ሰው ከኔ እናቱ የጀምሮ አጫጭር ነው ጸጉር አይደል? ይሄን ታውቂያለሽ? ጸጉራችሁም የምትቆረጡትን ትግሬው ዮሐንስ ቆርጦት ሄዶ ነው። አሁን አያቶቻቸውን ቂጣቸውን ቆርጦት ከሄደው ጋር እኮ ነው አሁን እንድራድራለን የሚሉ እነ ዘመነ ካሴ። ይኸው አንቺ ማሳያ ነሽ። ጸጉርሽን ቆርጠሻል። ሐዘን ሞጣ ቀራንዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ የተባለ እኮ የትግሬው አረመኔ ንጉስ ዮሐንስ የፈርጣጭ ተክለ ሃይማኖት የሚባል ቅዘናም ተራራ ላይ የወጣ ህዝቡን ጥሎ አስጨፍጭፎ የወንዶች ሚስቶች ሁሉ የዚያን ጊዜ ይመስለኛል አበበ ባዩ የተወለደ የዚያን ጊዜ ይመስለኛል። ይሄ ኢትዮ ፎረም ላይ እኔ ራሱ ዘመነ እጠራጠራለሁ። ቅድሚያ አያቱ ትግሬ ሳይሆን አይቀርም። አሁን ከትግሬ ጋር በቃ አንላቀቅም። አስረስ ራሱ አያቱ መጠራጠር አለብን። ማሬሸት የሚባለው ምሬ የሚባለው ምሬ እኮ ምሬም 30 ሺህ ገሏል ዮሐንስ የሚባል የዚያን ያየሽ የአማራን ሴት ሙልጭ አድርገው ደፍረው ሄደዋል ትግሬዎች። በዮሐንስ ጊዜ ቴዎድሮስን አስገድለው እየመራ መጥቶ መሳሪያውን የሰጧቸውን ጎጃም ያልታጠቀ ስለነበር ሙልጭ አድርገው ገደሉ። ይሄ ቅዘናም ተክለ ሃይማኖት የሚባል ተራራ ላይ እየወጣ 2 ጊዜ በዮሐንስ 1 ጊዜ በምኒልክ የተማረከ ፈሳም። እኔ አሁን እንዴ በሽፈራው ገርባው ብቻ ነው የምምል የተማረከ ንጉስ የአማራ የለውም። አዳል ይባላል ኦሮሞ ነው ብዬ ነው የማስብ። አማራ ወይ እንደ ቴዎድሮስ ራሱን ያጠፋል ወይ እንደ ገላውዲዮስ ኦሮሞ ይገላል ወይ እንደ አማራ ጀግና ነው። ሞጣዬ ጀግና ነው። ውሰጅባት አረቂዋል። እሺ ስለኔ ስትይ ውሰጇ። ይሄው ጨርሻለሁ እኮ ዋ እንደ ቀጥ አድርጋትና ተኝ፣ ቀጥ አድርገሽ ተኝ። አያያ ጎበዝ ናት እቺ። ውሳይ ዝም ብለሽ አሁን አንቺ ፌመስ ሆንሽ። ከዚህ በኋላ ታዋቂ ነሽ። ሞጣ ጋር የቁንድፍቷን አረቄ የጠጣሽ ተብሎ በቃ አሁን እኮ ነገ ስታዩ የአንቺ ቪዲዮ ብቻ ነው። ወሰደቻት ጽናን የአንበሳ ወተቷን አይጀግኒት ሙሉዋን። እኔ እኮ አንቺ ግን ጎበዝ ነሽ። እየቀመሽ ነው ያደግሽ ባንቀልባ ላይ ቡዳው ባንቀልባ ታዝለሽ አበሳተ እሽሩሩ